ብዙ ፊራውኖችና ብዙ አቡላቦች አሉ። አብዛኛው ሰው ግን ይናያቅ እንደውም ከነሱ የከፉ ብላችሁ የተገነነ ይሆን ከአቡላሃብና ከና አቡጀይል እንደዚሁም ደግሞ ፊራውን እንኳን ያልካደውን የካዱ ብዙ ሰዎች አሉ። ፊራውን ያላስተባበለው የአላህ ሲፋ ያስተባበሉ ብዙ ፊራውኖች አሉ። ግን ፊራውን ይተቻል። ግን አቡላሃብና አቡጀይል ይተቻል። በነገራችን ላይ አቡላሃብና አቡጀይል እኮ የአባቶቻችንን መንገድ እሱም የአባታችን ኢብራሂም አለይሂ ሰላም መንገድ ተከታይ ነኝ የሚል ነበር። እና ወዳጄ አንተስ ከየት ነው የወረስከው? እነሱም እንከተላለን የሚሉት የአባቶቻችንን መንገድ ብሎ የባጢል መንገዳቸው የአባቶቻችን ይላሉ። ከዛስ ወደ ኢብራሂም አለይሂ ሰላም ያስጠጉታል ማለት ነው። ግን የኢብራሂም አለይሂ ሰላም መንገድ የትኛው መንገድ ነው ቢባል ይታወቃል። ቀጥተኛዋ መንገድ ናት። ያቺ ከሽርክ አሻራኪዎች በራይ የተደረገች ቀጥተኛዋ ሲራጡል ሙስተቂም የተባለችዋ መንገድ ናት። አንተስ የትኛው ላይ ነው ያለው ወዳጄ? በዚህ ምድር ላይ እንደ ፊራውን በጣም ደፋር ፍጡር የለም። ፊራውን እንደሚታወቀው እኔ አምላክ ነኝ እኔ ጌታችሁ ነኝ የሚል በጣም ደፋር የሆነ ፍጡር ነው። ይህ ፊራውን ግን አንድ ያላስተባበለው እውነት አለ። እሱም እንደው ታውቃላችሁ፣ በዚህ ማህበረሰብ ውስጥ በጣም ታላቅ አሊም ነን ዑለማ ነን የሚሉ አይሁዳ ልበላቸው የአይሁዳ ተላላኪዎች የኢስላም ጠላቶች ያስተባበሉትን የአላህን ሲፋ እነሱ አስተባብለዋል። አያችሁ፣ እሱ ምን እንደሆነ ታውቃላችሁ? ጡብ ገንቡልኛል አዘዘው። ለማን? ለተላላኪው ማለት ነው። ለሚያዘው ሰው ጡብ ገባልኝ ደራርበ ወደ ላይ መወጣጫን ገባልኝ ብሎታል። ምን ለማለት መሰላችሁ? ጌታው ሌማ የሙሳን ጌታ ለማየት ፊራውን እንዲህ ብሏል። የዚህ ማህበረሰብ ኡስታዝ ነንባዮች ወይም ሸህ ነንባዮች የአይሁዳ ተላላኪዎች ግን ይህንን ፊራውን ያረጋግጠውን እንኳን ክደዋል። እንደ ፊራውን ደፋር የለም ብያቸዋል። ግን ይኸው ከሱም በላይ ማለት በዚህ ሁኔታቸው ከፊራውን በላይ ፊራውን እንኳን ያልካደው እነዚህ ሰዎች ክደዋል። ለዚህ ነው ማንንም አትከተል እምልህ። ለዚህ ነው የማንም ተላላኪ አትሁን፣ የማንም አጨብጫቢ አትሁን እምልህ። ለዚህ ነው የራሳቸውን ዓላማ ለሚያሳኩ ግሩፕ አካላቶች አጨብጫቢ አትሁን፣ አለቅላቂ አትሁን እምልህ። ወዴት እንደሚሄድ ተመልከት። ከፊርዓውን የባሰ እምነት ይዞ ነው ሊማግዱህ እያሰቡ ያሉት። ወደ እሳት ነው የሚማግዱህ። እመነኝ፣ እነሱን ተከተለ ከሄድክ እሳት ውስጥ የሚያመጠምጡ እኒህ ሰዎች። አብዛኛው ሰው ሊነቃ የሚገባው ነገር ከፊርዓውን የባሱ ብዙ ፊርዓውኖች አሉ፣ ብዙ አቡላሃብና አቡጀይሎች አሉ። እናንተ የምታከብሯቸው የምትሰቅሏቸው የምትቆልሏቸው ሰዎች ብዙ አቡላሃብና አቡጀይሎች አሉ። ግን ለዚህ ሁሉ መድኃኒቱ ምን እንደሆነ ታውቃለህ? ወህዩን ሚዛን አድርገህ ከተንቀሳቀስ ማን ፊርዓውን ነው፣ ማን አቡላሃብ ነው፣ ማን ደግሞ የመልእክተኛውና የአላህን መንገድ ይዟል ብለህ ምትለይበታለህ። ያኔ ፈላህ ነጃ ትወጣለህ። ካልሆነ ግን ትከስራለህ። አብዛኛው ሰዎች እኮ የከሰሩበት የበፊት ህዝቦችን ብናይ ህዝቦቻቸውን በመከተል እኮ ነው፣ ወይም መሪዎቻቸውን በመከተላቸው ነው። ጠማማ መሪዎቻቸውን በመከተላቸው ጠፉ፣ ወይም የአባቶቻችንን መንገድ አንለቅም ብለው ጠፉ። አሁንም ያለው ይኸው፣ ምንም የተለየ ነገር የለው። የተለየ ነገር አለ? የለም። አብዛኛው በጥመት የወደቀው የአባታችንን መንገድ ነው። አንተ በምን ትለያለህ? መስቀል ያንጠለጠለው ሰው ትተቻለህ። አንተ ግን በተዘዋዋሪ ከነሷራ በላይ ቀብር አምልኮት የተለያየ ጠንቋይ የተለያየ ወልይ ምናምን እያልክ የምትጃጀል ሸይጣን ወልይ ያልካክ ማህበረሰብ መስቀል ያንጠለጠለውን ትተቻለህ። እነሱም እንደውም እኮ ይገርማል የሚያምኑት በኢሳ የተለያየ ታዋቂ በሚባሉ አላህ ሱብሓነሁ ወተዓላ ባላቃቸው ሰዎች
ያምናሉ። ልክ ነው ባለደም ክደት ነው። ግን አንተ ደግሞ እዚህ ግባ በማይባል ርካሽና ወራዳ በሆኑ ሰዎች እነ ሻሪ ጎንደር እነ ምናምን እነ አጥባርዬ እነ ሽሄ እነ እንትና ምን ተቆጥሮ ይዘለቃል? የጣቦቱ ብዛት በእነዚህ እንኳን እነዚህን ስም ለመጥራት እኮ ጅላልዬ ምናምን እያልክ እነዚህን እንኳን ስም ለመጥራት እኮ የሚፈራ ማህበረሰብ ነው ሙስሊም ነኝ የሚለው። ስማቸውን እንኳን ለመጥራት ስተቻቸውማ ጆሮን ይዞ ነው የሚሄደው። ስማቸውን ለመጥራት እንኳን የሚፈራ ማህበረሰብ ነው ሙስሊም ነኝ የሚለው። በምንም አትሻለም አንተ ከነሷራ የባስክ ነው እንግዲህ ለውጥ የለም። ከነሷራ የባሰ መስቀል ካንጠለጠለው መስቀል የሚተቸው ከሱ የባስክ ነህ ወራዳ